ውድ የስኬት ተወብ ተከታታይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወዲ ሀገሬ ልጆች ሰላም ናችሁ? ከኔ ጋር አልሐምዱሊላህ ጠፍቻለሁ። በጣም ነው የጠፋሁት። ያው ባለፈው ትንሽ አሞኝ ነበርና የሰው ልጅ ሲያዝ የሆነ ብዙ ያስባል መሰለኝና ያው ሱብሃንአላህ አንዳንዴ በጣም በተለይ ታሞ ማያቅ ሰው ወይ ደግሞ ይሆናል አይደለ? ሱብሃንአላህ አላህ ሊያስተምረን የሆነ ነካስ ያረገን ሱብሃንአላህ አንዳንድ ሰው ማይችል ሰው አለና በተለይ እኔ ማለት ነው ትንሽ ሲያመኝ አልቻልኩም ነበርና በሰዓቱ አዲስ አበባ ነበርኩኝ። አልሐምዱሊላህ በጣም ነበር ያመመኝ የምር እና ለዛ ፖስቼ ነበርና ብዙ ሰው አይዞሽ አብሽሪ አላህ ያሽርሽ ከዛ ደግሞ ተሻለሽ ወይ እንዴት ነሽ እስካሁን ድረስ የሚል ሰው አለና አልሐምዱሊላህ ተሽሎኛል። የሆነ አንዳንዴ በሽውታ መልኩ በተለይ ዝናብ ሲጥል ኢትዮጵያ ላይ ከርሞ ወይም ቆይቶ ስለሚጥል ነው መሰለኝ ሲጥል የሆነ እንትን አለው መሰል የሚገርፍ ነገር እና ለዛ ነው መሰል ብቻ በብርድ አሰኝቶ ወይ በምች ብቻ የሆነ ትታመማላችሁና አሁን አልሐምዱሊላህ በጎ ነኝ። ባረከላሁ ፊኩም እና ዛሬ ደግሞ ያው ሳላበዛ አዲስ ቪዲዮ ልሰራላችሁ ነውና ብዙ ጊዜ አንዳንድ ቪዲዮዎች ስሰራ አንዳንድ ነገሮች ይታዩኛል እና አንዳንድ አስተያየቶች ይመጣሉ። አንዳንድ ፕሮግራሞች፣ አንዳንድ ጥያቄዎች፣ ብዙ ነገሮች እና አንዳንድ እህቶች ደግሞ የኔን ታሪክ ነው ያወራሽው ወይም ደግሞ የነገርሽኝ እስከሚሉ ድረስ ማለት ነው። ሱብሃንአላህ በነገራችን ላይ የሁላችንም ታሪክ ተመሳሳይ ነው። የሁላችንም ታሪክ ለምሳሌ ሀገር ቤት ስንኖር ያሳለፍነው ብዙ ነገር አለ። የድሃ ቤተሰቦች ነን። ቤተሰቦቻችን ያው ከእጅ ወደ አፍ ነው የሚኖሩት። አልሐምዱሊላህ ማህበረሰቡ ጋር ብዙ ነገር አለ፣ አመለካከት አለ። እንደገና ደግሞ ስትኖሩ ከማህበረሰቡ ጋር ሀታ ሀጅናብይ ወንድ መጨባበጥ ራሱ እንደ ሐራም የማይታወቅበት የሀገር ያደግን ሰዎች ነንና ያ ነገር እንደ አዲስ የሆነ ነገር መጥቶ ያ ነገር ትንሽ እንትን እይታ ወይም ደግሞ እዛ ቦታ ላይ ፎከስ ሲደረግ ሰው አመለካከቱ፣ አነጋገሩ ብዙ ነገር ይጎላል። ብዙ ትችቶች አሉና ያንን ነገር ተወጠን ነው ያንን ነገር አልፈን ለምሳሌ ሀገር ቤት ሆነን ድሮ ወደ ውጭ ስንሄድ በጣም ልፋት እንለፋለንና የሚገርመው እኮ ሱብሃንአላህ ችግር እያለፈው የተሻለ ነገር መሄድ ሲጀምር የተሻለ ነገር መሆን ሲፈልግ ወደ ተሻለ ነገር እየሄደ ሰው እያለ ያለፈ የድሮ ማንነቱን አያስታውስም፣ ይረሳል። በጥቅሉ በቃ ይረሳል። ለምን እንደው አላውቅም። ለዛ ነው መሰለኝ ብዙ ጊዜ ቶሎ ተስፋ የምንቆርጠው እና እኔ ራሱ ግርም ያደርገኛል ማለት ነውና በተለይ ወላሂ ምሬን እምላችሁ ከእናቶቻችን እቅፍ ስንወጣ በጣም ያጋጥሙን ነገሮች ከባዱ ነገር ምን ነበር? ፍርሃት፣ ሀገር አለማወቅ፣ ሰው ጋር ለመግባባት፣ የገጠሩ ሰው ከከተማው ሰው ጋር ከገጠር ወደ ከተማ ስትሄዱ ብዙ ነገር መባል፣ መሰደብ፣ ገንዘብ ጠይቃችሁ አለማግኘት ይሄ የአላህ ፈንታ ነው ብዬ ነው የማስበው። ለምን አንዳንድ ሰው ገንዘብ ስትጠይቁት አልሰጥም ይላል በጥቅሉ። አንዳንድ ሰው ደግሞ የሆነ ነገር አማሃኝቶ ዞር ይላል። አንዳንድ ሰው ደግሞ ላይ በቃ እኔ አልሰጥም ለምን ላለመጣላት። አንዳንድ ሰው ደግሞ በጥቅሉ እናንተ እንድትደሱ ማይፈልግ ሰው አለ። ብቻ ብዙ ነገር አለና ከዛ ግን በነዛ ሰዎች እኔ አልቀየም፣ የምር እንድትቀየሙም አልፈልግም። ለምን አንዳንዴ ሰው ሰጥቶ በጣም ይጣላል። ሰጥቶ በቃ አበድሮ ለችግሩ ለለት ብዙ ነገር አድርጎለት ብዙ ነገር ሰርቶለት ብዙ ዋጋ ከፍሎለት ገንዘቡን ሲጠይቅ ያጣ ሰው አለ። ይሄ ሁላችንም ታሪክ ነው። ሁላችንም ለምሳሌ አሁን ገንዘብ በተለይ የምር እኔ ይቅርታ አድርጉልኝ ወንዶችን ብዙ ጊዜ ትጨፈጭፊያለሽ፣ ትናገሪያለሽ፣ ትላኛላችሁ አይደለም። ውጭ ሀገር የሚኖሩ በተለይ ሳውዲ አረቢያ ወይም አረብ ሀገር የሚኖሩ ወንዶች ብዙ ጊዜ ሲኖሩ ደሞዛቸው ትንሽ ከመሆኑ የተነሳ ከእጅ ወደ አፍ ነውና እንኳን የተበደሩትን ሊከፍሉ ራሱ አንዳንዴ ይበደራሉ ማለት ይቻላል። ለምን እያየነው ነው። እና እነሱ ብዙ ጊዜ በቃ በተለይ በባህር የሚመጡ እህቶችን ወይም ደግሞ እህቱ በባህር አምጥተው ምናምን
በቃ አመት 2 አመት ቆይቶ ራሱ ያንን ብሩ መክፈል ካልቻለ ቀጥታ ያገባና የራስን ህይወት ይመሰርታል። ከዛ ብሩ ሳይከፈል ይሆናል ብቻ ከዛም በኋላ በቃ የሱን ነገር ነው የሚመጣና በዚህ ምክንያት ነው መሰል ብዙ ሰው አያበድርም ወይም አይሰጥም። እኔ በራሴ አልሰጥም አላበድርም። በተለይ ደግሞ ወንዶች ጋር ብዙ ጊዜ እኔ ልበደር እችላለሁ። መበደርበት ስለምመልሰው ስለማቀው ነው። እና እንዴት አንቺ እየተበደርሽ ሰው አታበድሪ የምትሉ ሰዎች ልትኖሩ ትችላላችሁ። ማለት በደራለሁ አበድራለሁ፣ ግን ማበድረው ሰው ዝም ብዬ አይደለም። ማንም ሰው ለጠየቀኝ ገንዘብ እንካ ብዬ አልሰጠውም። ለምን የደም ስር ብላችሁ ያዙት ገንዘብ በአሁኑ ሰዓት። ድሮም ቢሆን ለምን የሰው ልጅ ገንዘብ ሲያገኝ ብዙ ነገር ነው የሚያጣ፣ ጊዜውን፣ መልኩን፣ ጉልበቱን፣ ማንነቱን፣ ብዙ ነገር። ለምሳሌ አንድ ስራ ተቀጥሮ ለመስራት ብዙ ትችት፣ ስድብ አለ። ያውን ሁሉ ተጋፍጦ ስለሆነ ገንዘብ በቃ የደም ስር ብላችሁ ያዙትና በእነዚህ ጉዳዮች ብዙ ጊዜ ያወራለሁ፣ ብዙ ጊዜ ይጫወታለሁ ከእህቶች ጋር እና የኔን ታሪክ ነው ያወራሽው፣ የኔ ታሪክ እኮ ነው ምናምን ያላችሁ እህቶች እንትን ምትላላችሁና የብዙዎቻችን ነው። በቃ በጥቅሉ ባረከላሁ ፊኩም። አላህ ሀገራችንን ሰላም ያድርግልን። አላህ Subhanahu Wa Ta'ala ከሰው ላይ ያጠብቃችሁ ያውጣችሁና በተለይ ደግሞ ወንዶች ሴት ልጅ ላይ መጣው ገንዘብ ሲጠይቁ አንድም ሊሰጧት ነው፣ አንድም ሊዘርፏት ነው፣ አንድም ደግሞ ሊያጠቃት ፈልጎ ነው። የምር በብዙ ነገር ለምሳሌ በመጨረሻ ያው ጥሩነቷን ደካማ ጎኗን አይቶ ማረግ ያለበትን እስከሚያረግ በእጁ ወይም ደግሞ በእንትን የራሱ እስከሚያረግዳት ድረስ ብዙ ነገር ሊቀባጥር ሊያወራ ይችላል። ከዛም በኋላ ወይም መጉዳት ያለበትን ማረግ ያለበትን ካረገ በኋላ ብትደፋ ራሱ ዞር ብሎ አያያትምና እንደዛ አይነት ነው ያለንበት ዘመን ማለት ነው ያለንበት ጊዜና ብዙ ጊዜ ማወራው የኔን ታሪክ እኮ ነው፣ የኔ ታሪክ እኮ ነው፣ የኔ ህይወት እኮ ነው። ይሄ እንደዚህ የምትዩ የኔ ነው የኔ የሚሉ እህቶች ብዙ ጊዜ የብዙሽ በቃ እንደዛ ነው። እና ሱብሃንአላህ የሚገርማችሁ ነገር በጣም ካልተጠነቀቃችሁ ይሄ ብቻ አይደለም፣ በጣም ብዙ ትጎዳላችሁ። ለምሳሌ አሁን በአሁኑ ሰዓት በተለይ በአሁኑ ወጣት ምን ተፈጥሯል መሰላችሁ? አሁን ላይ የገና 17 እስከ 19 ያሉ እህቶች አንደኛ ለትዳር ደርሰዋል፣ ሁለተኛ ሀገሯ ለማማር የሀገሯ ለመረጋጋት ውጭ ሀገርን ሁሉም መርጧልና በየቤቱ ብትሄዱ ስደት ልሂድ ብሎ ያልተነሳ አንድም የለምና ወይ ደግሞ ያቺ እህት እንደምንም ብላ አግብታ ጓደኛ ወይም ደግሞ አግብታ ከሆነ ያ ባልየው ልክ አንድ ወር አብሯት ይቀመጥና ከዛም በኋላ አረብ ሀገር ይሰዳታል። ምሬን እምላችሁ ከዛም በኋላ እንደፈለገው ይሸልላል። ምሬን እምላችሁ ያን ነገር ስለምታዩ ነውና በአሁኑ ሰዓት ሴት ልጅ ራሱ ትዳር እንድትይዝ በትዳሯ ደስተኛ እንዳትሆን ትዳሯ ላይ እንዳትቆይ አስባችሁታል? ትዳር ማለት እኮ አንድ ወንድ ሊያስተዳድራት፣ ሊያበላት፣ ሊያጠጣት ከበላው ከለበሰው ከጠጣው ነውና አሁን ግን ምን ሆኗል? ታገባለች፣ ኒካህ ታስራለች። ኒካህዋን ካሰረች በኋላ አንድ ወር አብሯት ይቀመጣል። ከዛም በኋላ ይልካታል። በቃ የኔ ነሽ የሆነ እንደጣላ እንኳን ኒካህን እንኳን ብላ ስትፈልግ ይሄን ያህል ገንዘብ እየተባለ በቃ በአሁኑ ሰዓት እንደዛ ነው የሆነው፣ የሴት ልጅ መጫወቻ ማለት ነው። እና ይሄ ታሪክ የብዙዎቻችን ታሪክ ነው ብላችሁ ያዙት። የምር ካልተጠነቀቀን ዋጋን መክፈላችን አይቀርም። እና ውድ እህቶቼ ለራሳችሁ ዋጋ ስጡ፣ አስተውሉ። ማለት ስደት የምትወጡ ከሆነ የስደት ህይወታችሁ ብዙ ነገር ዋጋ ያስከፍላችኋል። በተለይ ስደት ኖራችሁ በቃ ብላችሁ ሀገር ቤት መጣችሁ ድጋሜ ስደት የምትሄዱ እህቶች ወላሂ አላህ ይዘንላችሁ፣ አላህ ያግዛችሁ። አላህ እንደው የሀገራችሁ ላይ የረፍት እንጀራ አላህ ይስጣችሁ። መሬን እምላችሁ ሳትበሉ እኮ አታድሩም። ሁል ጊዜ የምር ድህነት ያለ ነው። ማይደህ የለም፣ ማያጣ የለም። መሬን እምላችሁ ግን ያለፈው ህይወታችን አይደለም። አሁን ሌላ ጊዜ ነው። በተለይ ስደትን ያያችሁ ሰዎች ብዙ ነገር ተምራችሁ መጣችኋል። አገራችሁ ላይ ብዙ መስራት ትችላላችሁ። የሰውን ስድብ፣ የሰውን ትችት፣ የሰውን ተውት። የምር ነው የምላችሁ። ሰው ብዙ ይላል። ምሬን እምላችሁ ወላሂ እናንተ ከቤተሰብ ጋር ታግሳችሁ መኖር ከቻላችሁ የውጭ ሰው በጣም ቀላል ነው። በጣም ምሬን እምላችሁ ምን ስትፈልጉ አብራችሁ ትኖራላችሁ፣ ሳልፈለጋችሁ ይቀራል። በቃ
ዋናው ነገር ቤተሰብ ነው። በቃ ዋናው ነገር እነሱ ናቸው ትላቃቸው በፐርሰንት የሚቀመጡትና ይሄንን መወጣት ነው ያለባችሁ። ሀገራችሁ ላይ ማለት ስደት ሚላችሁ እኮ ድጋሜ ጥሩ ነገር አታገኙም፣ የባሰ ነው። ወይ ደግሞ በቃ ከስደት ወጦ ድጋሜ ስደት ነው። በጣም የሚያስጠላ ነገር፣ በጣም የሚደብር ነገር፣ በጣም በነገሮች ላይ በቃ የሆነ ሰው እንድትጠሉ በቃ ከሰው ጋር መገናኘት ሀታ የምትወዷትን እናታችሁን ራሱ እንድትጠሏት፣ የምትወጁን ቤተሰብሽን እንድትጠዩ፣ የምትወጁን የአብራክሽን ክፋይ ማለት ነው።